ሌላ እህትሽ ሼር አድርጊ። አንቺ ያገኘሽውን ጥቅም ውጤት በጣም ያሳክከናል፣ በጣም ይደማብናል፣ ከፍተኛ ጠረን አለው። በዚህ ገብቶ በዛ ወጥቶ ስትሉኝ የነበራችሁና ይሄን ተጠቅማችሁ በዚህ መታጠብ የፈላ ውሃ ውስጥ ከቶ በደንብ አድርጎ መታጠብ እና ውጤቱን ላገኛችሁ ለሚጠይቋችሁ ሰዎች እዚህ ጋር ምላሽ ስጧቸው። የሚገርም አስደናቂ የሆነ ቱስፔስት ነው። አንድ ይሄ ነው፣ ግልጽ ነው። ሌላው በኪንታሮት ስትሰቃዩ፣ ኪንታሮት ስንል ሁለት አይነት አለ። ሄሞራይድ ምን ነው? እዚህ ጋር የሚወጡ ኪንታሮቶች ዋርትስ ይባላሉ። ዋርት ግልጽ ነው። እዚህ ጋር ደግሞ የሚወጣው ኪንታሮት ደግሞ ሄሞራይድ ይባላል። በውጫዊው ኪንታሮት ችግር ውስጥ ወድቃችሁ ስትሰቃዩ የነበራችሁ እስቲ የእንጉዳይ ጥርስ ሳሙና ብላችሁ ጠይቁ። እስቲ የመሽሩም ቱስፔስት ብላችሁ ጠይቁ። ጋኖዚ ቱስፔስት ብላችሁ ጠይቁ። አንድ እክል እንደው ምንድነው የምትሉት? እስከ ዛሬ የት ነበርኩ ነው የምትሉት። ስለዚህ ነገር ሲነገረኝ የት ነበርኩኝ? ኪንታሮት ለምትሰቃዩ ኪንታሮቱ ላይ ቀቡት፣ ንቅል አድርጎ ነው የሚያወጣው። ወይም ደግሞ እዛው እንዳለ ኩምሽሽ ነው የሚያደርግላችሁ። ራስ ምታት ቢያማችሁ እዚህ ጋር መቀባት ትችላላችሁ። ምን አለፋችሁ የመጀመሪያው የሕክምና መርጃ መሳሪያ ይባላል። እንግዲህ የእናንተን ጥርስ ሳሙና የዚህን ያህል ጥቅም ይሰጣል ወይ ነው? ሌላው እዚህ ጋር እያንዳንዱን የማስተዋወቃችሁ ኮምፕሊመንተሪ ሜዲሲን ምንም አይነት ኬሚካል ኮንተንት በውስጡ ስላልያዘ ሁሉም ፕሮዳክት ሐላል ነው፣ ኖት ሐራም። ለዚህም ነው በየዓለሙ ላይ ሙሉ በሙሉ እነዚህ ፕሮዳክቶች ክሬዲቢሊቲያቸው ዋይድ የሆነው አክሴፕታንሳቸው ዋይድ የሆነው ዛሬ እነ ሼክ ሐምዳን የነ ሼክ ዳድ ቢን ቤተሰቦች የሚጠቀሙት ፕሮዳክት ነው። ዛሬ አይደለም ሎካሎቹ ሮያል ፋሚሊዎቹ ኦፊስ ሆኜ ለቅቄላችሁ አሳይቻቸዋለሁ። ሮያል ፋሚሊዎቹ የሚጠቀሙት ፕሮዳክት ነው። ለምን? ኳሊቲ። በኳሊቲ ድርድር የለም። ስለዚህ እጅግ በጣም የሚጠቅም ቱስፔስት ነው። ቱስፔስታችሁን ቀይሩ ነው የምላችሁ። መጥፎ የአፍጠረን ችግር በጨጓራ ምክንያት የሚመጣ በአንጀት መታወክ ችግር የሚመጣ በርካታ ስኳር ተጠቃሚ ሆናችሁ ጠረናችሁ እንዴት እንደሚቀየር እኮ ታውቁታላችሁ። እንደውም አንዳንድ ጊዜ እንዲህ አይደለም የምንለው ሰው ፊት ማውራት አይደለም የኛ ጠረን ሌላ ሰዎችን ይረብሻል ብለን ራሳችን ስለሚረብሸን ኮንፊደንስ አሳጥቶን እንዲህ ምንል ሰዎች እጅግ በጣም በርካቶች ነን። ለዛ ይጠቅማችኋል። ይሄ ብቻ አይደለም ለአፍጠረን የሚጠቅማችሁ። ለመንገዲን ዚሜንትን በዚሁ ላሳያችሁ። ዚሜንት የሚባል ደግሞ ከረሜላ አለ። አያችሁ ዚሜንት። ይሄ ደግሞ ለምን ይጠቅማችኋል? መጥፎ ጠረን ላለባችሁ፣ በተለይ ጭሷ ላይ ላላችሁ፣ ጠዋት ላይ ጉሮሮ ክርከሯ ከንፈር ምን መሆኑ መሰነጣጠቁ ለእንደዚህ አይነት ችግር ላለባችሁ እጅግ በጣም ይጠቅማል። ይሄ ኦራል ፕሪቨንቴሽናችሁን ያስተካክላል። የጨጓራ አሲድ ላለባችሁ ሰዎች ውስጡ ከረሜላዋች ነች። ቅዝቅዝ ነው የሚያደርግላችሁ። ቅዝቅዝ የጉሮሮ ድርቀት፣ ቶንሲል፣ አስም፣ አለርጂ፣ ጉንፋን ይሄን ያስተካክልላችሁ። ሌላ የረሳሁት ጥርስ ሳሙናው ላይ ይቅርታ፣ እዚህ ጋር ከረሳሁት አንዱ ምንድነው የእግር ጠረን ተረከዝ። የአንዳንድ ሰው ተረከዛችሁ በድንጋይ እኔማ ድንጋይ ሁሉ መሸጡን እኮ ያወቅሁት እኮ አሁን ነው። አንዷ ባክ ድንጋይ ዘሊና ስትለኝ ድሮ ለካ ግንብ ላይ ነበር። አሁን ለካ ድንጋይ ራሱ ይሸጣል። ሞረድ ሁላ አለላችሁ። ሞረድ ይሄን የሚያካክል ሞረድ ፈንገስ ከበላው ተረከዙን በቃ አይስተካከልም። እቺን ቀቧት። እቺ በጣም አሪፍ ነች። ያንን ፈንገስ ያጠፋላችኋል። ግልጽ ነው። ስለዚህ እቺ
እቺኛዋን በደንብ አድርጋችሁ መጠቀም አያችሁ ከረሜላዋን 2 ወይም 3ቷን ይሄው በቀን ብዙ ሰዓት ነው የምትጠቀሙ ምርጥ የሆነ ነው ቁጥሬ ላስቀምጥላችሁ ባዮ ላይ ስላላስቀመጠልኝ ነው መሰለኝ ሳም ዌልካም ሳም ፕላስ 251 911 88 60 07 ስልክ ቁጥሬን እንግዲህ ማግኘት ትችላላችሁ በውስጥ መስመር ታናግሩኛላችሁ በፈለጋችሁበት ሀገር ላይ ሆናችሁ እነዚህ ፕሮዳክቶች ማግኘት ትችላላችሁ ማለት ነው ለእናንተ ለቤተሰቦቻችሁ በአጠቃላይ ጤናውን ለመጠበቅ ፍላጎት ላላችሁ ለሁላችሁም ጭምር ስሙ ዚሜንት ካንዲ ይባላል ዚሜንት ካንዲ ምናልባት በዚሁ አጋጣሚ መልእክቴን ማስተላለፍላችሁ ወንድምና እህቶቼ ስፔሻሊ ዱባይ ላይ ለምትኖሩ ይሄ ስላችሁ ታዲያ ሌሎቻችሁን አያካትትም እያልኩኝ እንዳልሆነ ግንዛቤ ውስጥ እየከተታችሁልኝ ምናልባት ከ20 ቀናቶች በኋላ የማዘጋጀው ሴሚናር አለ እንደባለፈው ከዚህ ቀደም እንግዲህ አላይ ላይ ዱባይ ላይ ሻርጃ አቡዳቢ በጣም በርካታ ቦታዎች ላይ ሴሚናሮችን አዘጋጅቻለሁ አሁን ምናልባት 3 ቦታ ሴሚናሮችን አዘጋጃለሁኝ የእናንተ ፈቃደኝነቱ ካለ በአካል ተገናኝተን እግረ መንገዳችንን የቤተሰባዊነት ስሜታችንን ዴቨሎፕ ማድረግ እንችላለን ከመጣችሁ ዱባይ ካራማ ጀነራል ፖስት ኦፊስ ሄርሚቴጅ ቢልዲንግ ላይ ሜዛኒን ኤም ላይ እንገኛለን ማለት ነው እንግዲህ ዱባይ ላይ ዋናው ሄድ ኦፊሳችን ሲሆን ዱባይ ሜትሮ ስቴሽን እንደዚሁም ደግሞ ዱባይ ሞል ላይ ማዛያ ሴንተር እንደዚሁ ዱባይ ላይ 2 ቦታ አለን አቡዳቢ 3 ቦታዎች ላይ ካምፓኒያችን ቢሮ አለው ሙሰፋ አካባቢ ለምትኖሩ ወንድምና እህቶቼ እንደዚሁም ሀምዳን ስትሪት ማርከስ ስፔንሰር ቢልዲንግ ላይ ላላችሁም በቀጥታ መገናኘትና በአካል ተገናኝተን ሀሳባችንን ሼር ማድረግ እንችላለን ማለት ነው በመቀጠል ሻርጃ ክርስቲያን ፕላዛ ከሸራተን ፖይንት 4 ፊት ለፊት ልንገናኝ እንችላለን አጁማን አካባቢ ላላችሁ ወንድምና እህቶቼ ከፋክተሪ አውትሌት ሞል ጎን እንገኛለን ፉጄራ ራስ አልኬማ ሁሉም ስቴት ላይ አላይንም ጭምር እንገኛለን ስለዚህ ምናልባት ሰዓታችሁ ፍሪ ከሆነ ወይም ደግሞ የመምጣት አክሰሱ ካላችሁ በአካል ተገናኝተን ብዙ ሀሳቦችን ሼር ማድረግ እንችላለን ምናልባት በቅርቡ ቲክቶክ ላይ እለቀዋለሁኝ ቪዲዮ ሰርቼ የፕሮግራሙን ይዘትና አቀራረብን ጨምሮ ሰዓታችሁ ጥሩ ከሆነ ተገናኝተን ቤተሰባዊነት ስሜታችንን ዴቨሎፕ ማድረግ እንችላለን በመቀጠል ጅዳ ላላችሁ ወንድምና እህቶቼ ምናልባት ከኦክቶበር በኋላ አብዛኛውን እንግዲህ ዋናው ሄድ ኦፊሱ ማሌዥያ ነው ከማሌዥያ በቀጥታ የማስተላልፋቸው መልእክቶች ይኖራሉ እዛ ላይ የእያንዳንዱን ፕሮዳክት አሰራርና ኢንግሪዲየንትም ስላላችሁኝም ከዛ ሁሉ እንድትመለከቱትም አረጋለሁ ጅዳና ሳውዲ ላይ ላላችሁ ወንድምና እህቶቼ ከሰፕተምበር በኋላ ኢንሻአላህ እንደሱ ፍቃድ መገናኘት እንችላለን ማለት ነው በጣም በርካታ ጅዳ ላይ ያላችሁ እነ ደጁ ሙሳይድ ዘይነብ ሐምዳን በጣም ብዙ ናችሁ ለሁላችሁም ትልቅ አክብሮት አለኝ በጣም በርካታ ወንድምና እህቶቻችሁን እየረዳችሁና ጤንነታችሁን እንዲጠበቁ ስላደረጋችሁ ለሁላችሁም አመሰግናለሁ በመቀጠል ባህሪን ላይ ላላችሁ እነ ሪች ምናልባት በደንብ ከተነገራችሁ ባህሪን ላለው ወንድሞቻችሁና እህቶቻችሁ እዛው በባህሪን ባለው በሚገኘው ማናማ ላይ ያለን ቀጥሎ አዲያኖ የሚባል አለ ስሙ በደንብ አላውቀውም 2 ቦታ ካምፓኒ ይዘው አለ በመቀጠል ኩዌት ላይ ሬዲ ከሆናችሁ ኩዌት ላይ ላላችሁ ወንድምና እህቶቼ መገናኘት እንችላለን በተለይ ኩዌት ላይ ማይሊማ ሳይሊማ እንደዚሁም ኢጋሊያ የሚባል ቦታ ላይም አለ ኳታር ከ7 ቦታ በላይ ብራንቾች አሉ ምናልባት እንግዲህ ቃል የገባውት 2 ቦታ ነው አንዱ ጅዳ ነው አንዱ ባህሪን ነው ቤሩት ላይ ለምትኖሩ ወንድምና እህቶቼ በውስጥ መስመር አናግሩኝ ቤሩት ላይ ካምፓኒው ፋስት ዴሊቨሪ ጀምሯል በአካል ተገናኝቶ ለመገናኘትም የእናንተ ሁኔታ ወሳኝነት ስለሚሆን እንግዲህ ቤሩት ላይ ለምትኖሩ ወንድምና እህቶቼ ቁጥሬን መያዝ ትችላላችሁ መገናኘትም እንችላለን በዚሁ አጋጣሚ መልእክት ላስተላልፍላችሁ ነው እያንዳንዱ የሚለቀቁ ኢንፎርሜሽኖችን ቪዲዮ ሰርቼ ፕሮግራሙ ምን እንደሆነ ላሳውቃችሁ እችላለሁ ማለት ነው እንግዲህ ወንድምና እህቶቼ ጤንነት የምርጫ እንጂ የእድል ጉዳይ አይደለም በርካታው ሐሳቤን ሼር ማድረጋችሁ ሰውነትን ማዳንና
በሽታን ማዳን ይለያያል። በዚህ ቤተሰብ ውስጥ ሰውነትን ማዳን ይቻላል። ሰውነትን የምናድነው በምግብ ነው። ሰውነት የሚድነው የምንፈልገው ነገር ስናቀርብለት ነው። ስለዚህ እነዚህ ኮምፕሊመንተሪ ሜዲሲኖችን አሁን ደግሞ ሼር አደርጋችኋለሁ። ኮምፕሊመንተሪ ሜዲሲን ማለት ምግብ ሆነው ከፍተኛ የሕክምና ጠቀሜታ የሚሰጡ ማለት ነው። ዛሬ ላይ ምግብ ሆነው ከፍተኛ የሕክምና ጠቀሜታ የሚሰጡ ነገሮች የሉም። ስለዚህ አንዱ በካምፓኒያችን ውስጥ ይሄንን ነገር ማወቅ ይጠበቅብናል ማለት ነው። ስለዚህ ሁላችሁም ኮፒ፣ ሊንክ፣ ሼር፣ ታፕ በማድረግ ላልደረሰው ወንድሞቻችሁ እህቶቻችሁ ኢንፎርሜሽኑን ሼር አድርጉ። ሁላችሁም ታፕ አድርጉ። ስለዚህ ሜን ከረሜላ ጨርሼላችኋለሁ። ሁሌም ቢሆን ሊንግዚ 3-in-1 ኮፊ አይለያችሁ። ቀናችሁን ሙዳችሁን ፐርካፕ ያደርገዋል። ሌላው ስለ ስፓይሩሊና ነው ማወራችሁ። እንግዲህ አንዳንድ ሰዎች አይታችሁ ከሆነ አመጋገብህን ነው የምትመስለው የሚሉ ሰዎች አሉ። አመጋገብሽን ነው የምትመስሉ። ውስጣችሁ ጥሩ ሲሆን ውጫችሁ ጥሩ ይሆናል። የውስጥ ጤናማነት ውጫችሁ ይናገራል። ውስጣችን ሲታመም፣ ውስጣችን ሲያኮርፍ፣ ውስጣችን ሲደማ፣ ውስጣችን ጥሩ ካልሆነ፣ ጥሩ ስሜት ከሌለው ውጫችንም ጥሩ ነገር ሊኖረው አይችልም። ምክንያቱም ሜኒፌስት ያደርጋል። የውስጥ ችግሮች ብዙ ጊዜ ሜኒፌስት ያደርጋሉ። ስለዚህ ውበት በምን ይገባል ሲባል የሰማችሁት? ውበት በምን ይገባል? ምግብ ሲባል ደግሞ ኖት ኢንክሉዲንግ አሰስ ገሰሱን አይደለም። ለሰውነት የሚጠቅም ምግብ መመገብ። ቢያንስ እንኳን እስቲ ውሃ ጠጡ። ውሃ አዘውትራችሁ ውሃ ጠጡ። ኬሚካል ከምንጋት፣ ኬሚካል ከምንጠጣ ውሃ አዘውትራችሁ ብትጠጡ ቆዳችሁ ያምራል። ድርቀትን ትከላከላላችሁ። ጥሩ እንቅልፍ ትተኛላችሁ። ጨጓራችሁን ታድናላችሁ። ኩላሊቶቻችሁን ታድናላችሁ ማለት ነው። ስለዚህ ውሃ መጠጣት እጅግ በጣም ይመከራል ማለት ነው። ስለዚህ ውሃና ምግብ ደግሞ ሲኖር ብዙ ነገር ይሰራል ማለት ነው። ይሄን የምትመለከቱት ምን ይባላል? ስፓይሩሊና ይባላል። ብሉ ግሪን አልጌ ይባላል። ስፓይሩሊና the richest food on earth ይባላል። ምድር ከሰጠን አስደናቂ እጽዋት አንዱ ስፓይሩሊና ነው። ዛሬ የተባበሩት መንግስታት ድርጅት ቁጥር 1 ምግብ ነው ብሎ ሰይሞታል። ገብታችሁ imsam.org ላይ ብታዩ ሪፈራንሱን ታገኙታላችሁ። ዛሬ እነ ባንኪሙር ትልቁ በጀታቸው ይሄ ነው። ስፓይሩሊና የተሟላ ምግብ ከፍተኛ የአትክልት ፕሮቲን አለው። በቀላሉ ሰውነታችሁን ግሮዝ ኤንድ ዴቨሎፕመንት ማምጣት ትችላላችሁ። ግሮዝ ኤንድ ዴቨሎፕመንት። ሁለተኛ ለነፍሰ ጡር፣ ለህፃናቶች፣ በእድሜ ለገፉ ለእናትና ለአባቶች፣ በተለይ ደግሞ ጨርቅና ልብስ ከምትልኩ አይስዌር ቱ ጋድ ይሄንን ላኩ። ኒውትሪሽን ኮንተንቱን ይሁት። ዛሬ የሰው ልጅ የሚታመመው በበቂ ሁኔታ ሰውነት ውስጥ ምግብ ስለማይኖር ነው። ምግብ ስለሌለ ነው። ሁለተኛ በዚህ አስደናቂ ምግብ ውስጥ የእናት ጡት አለው። ኦሜጋ 6 ወይም ደግሞ GLA ይባላል። ጋማ ሊኖሊክ ኢሴንሻል ፋቲ አሲድ። ምን ያህል የእናት ጡት ለሰው ልጅ እንደሚጠቅም ታውቁታላችሁ። በመቀጠል ፊሽ ኦይል ወይም ደግሞ በጣም በርካቶች ኦሜጋ 3 ለመውሰድ አልፋ ሊኖሊክ ኢሴንሻል ፋቲ አሲድ ያውም ሲንተቲክ እኮ ነው። ሲንተቲኩን ለመውሰድ ሲንተቲኮችን ባይዘው ከፋርማሲ የምትገዟቸው ሲንተቲኮች ከ3 ወር በላይ አይወሰዱም። እንዳትጎዱ። ከ3 ወር ለምን ሲንተቲክ ከሆኑ ከ3 ወር በላይ ከወሰዳችኋቸው ከፍተኛ ሌላ የጤና ችግር ነው የሚያመጡላችሁ። ለምን? ኮምፕሊመንተሪ ሜዲሲን ስላልሆኑ ማለት ነው። አንድ ብቻ ነው ጥቅም ይዘው የሚመጡት ማለት ነው።
ስልክ ቁጥሬን እሺ ልጻፍላችሁ +251 በሉ +251 ምናልባት ባዮ ላይ ጽፌው ነበረ ኤዲት አድርገው 911 88 60 07 ጥያቄ ካላችሁ መልሳችሁን በተገቢውና በስርዓቱ እንዳስተናግዳችሁ አንዳንዶቻችሁ የምጽፉት አዲስ ዘመን ይሁን ኢትዮጵያን ሄራልድ አላቆምና ከመብዛቱ መጠቅጠቁ እንዴት ነው እዚህ ጋር አንብቤሱን ማደርገው እሱን በመሴጅ ላኩልኝ አልፎ የሚሄደውን ነገር ሃይላይቱን ካላዩት በስተቀር በውስጥ መስመር አናጉኝ ወንድሞቼ እናቶቼ የትም አይሄድም ዋናው ነገር እኛ ዋይዝ መሆን ያለብን እኛ መዳን ያለብን ጤንነታችን በእጃችን ነው ማስገባት ያለብን ትልቁ ሀብታችን ጤናችን ነው ጤንነታችን ካለ ማንኛውንም ነገር ሰርተህ ታመጣዋለህ ማንኛውንም ነገር ሰርተሽ ታመጪዋለሽ ጤንነታችን ከተጎዳስ አንዴ ካመለጥንስ እሱ ከባድ ነው ብራችንም አያስጥለንም ማንንም አይደርስልንም ያ እንዳይሆን ስለሆነ ማዳመጡ ላይ ፎከስ ብታደርጉ ይመከራል ብዬ አስባለሁ ስለዚህ የተሟላ ከ94 በላይ ማዕድናቶችን ይዟል ከ94 በላይ ማዕድናቶችን ዛሬ የካልሲየም ችግር ላለባችሁ የዚንክ ፕሮብሌም ላለባችሁ የአይረን በተለይ ደግሞ የደም ማነስ ችግር የቫይታሚን ዲ እጥረት ችግር የካልሲየም እጥረት ችግር በአጠቃላይ የማዕድናቶች ችግር ካለባችሁ ይሄ በጣም አሪፍ ነው ባይኖርባችሁም ጭምር እንጂ የለም ለማለት እዚህ ጋር 150 ምናምን ሰው ይታየኛል የለም ለማለት አይቻልም በጣም በርካቶች ታመናል ከመድኃኒት ጋር ነው ተያይዘን ያለነው በቃ እየደገፍነው ያለነው ከመድኃኒት ጋር ነው በወር ውስጥ አንዴ የማይወስድ መድኃኒት የለም መድኃኒት እየወሰደ ያለ ሰውነት ደግሞ እየደከመው ነው የሚሄደው እንጂ እየዳነ አይመጣም በደነዘዝን ቁጥር ድንዘዛው በጨመረ ቁጥር ተሽሎኛል የሚል ስሜት ስለምናዳብር እንጂ ችግሩን እየቀረፋችሁት አይደለም መድኃኒት ችግርን አይቀርፍም ግን ዘለቄታዊ ችግር ግን ይሰጣችኋል መፍትያዊ ጊዜያዊ የሆነ መፍትሄ ይሰጣል ለምንድን ነው ፓራሲታሞል የምትወስዱት ራስ ምታት እኮ በሽታው ነው አይደለም ራስ ምታት በሽታ አይደለም ራስ ምታት የውስጥ ሰውነቶቻችን ጤነኛ አለመሆን የሚታይ ሪፍሌክሽን ነው እሱም በፓራሲታሞል መታችሁ ወይም በፓናዶል መታችሁ የብሬናችሁን የላይኛውን ሃይፖታላመስ የሚባለውን ፓርት በጭቆ ስለጣልላችሁና ስለደነዘዛችሁ ዳንን ማለት አይደለም ችግሩ እኮ የውስጥ ችግር ነው ስለዚህ በጣም በርካቶች በምን እናምናለን በመድኃኒት እናምናለን 4-5 መድኃኒት ስለወሰዳችሁ ችግሩን ጊዜያዊ መፍትሄ ሊሰጥ ይችላል እንጂ ዘለቄታዊ ችግር ግን ያሳቅፈናል ማለት ነው እነዚህ ፕሮዳክቶች ደስ የሚሉት ምንድነው ቆሻሻን ከሰውነታችሁ ያወጣሉ ይገነባሉ ይከላከላሉ ጊዜያዊ ሳይሆን ዘለቄታዊ መፍትሄ ባህር ዛፍን ስለቆረጣችሁት ባህር ዛፉ ብዙ ቅርንጫፎች ከማውጣት ወደ ኋላ አይልም ማድረግ ያለብን ባህር ዛፉ ከነስሩ ነቅሎ መጣል ነው ሰውነታችሁ የተገነባው ህዋስ ነው ህዋሳታችሁን አድሱ ይሄ የሚያድሰው ህዋስ ነው ምግብ የሚያድሰው ህዋሳትህን ነው ውሃ የምትጠጡት ህዋሳትህን ነው ሴልን ነው የሚያድሰው እስቲ ለምሳሌ ልንገራችሁ አንድ አትክልትን ውሃ ስታጠጡት ፍግ ስታደርጉበት ማዳበሪያ አድርጋችሁ ስትኮተኩቱት አያድግም ሰውነትም እኮ ይለመልማል ሰውነትም ይለመልማል ያድጋል አዳዲስ ሴሎች ይወጣሉ ያንግ ትሆናላችሁ you look younger በቃ የሚያምር እንደውም ጭራሽ እኮ እድሜ እየጨመረ ሲሄድ እኮ እያማረባችሁ ነው የምትሄዱት አሁን እኮ እድሜ እየጨመረ ነጥብ እየጣልን ጭራሽ ምን እየሆንን ነው እየደከምን አንዳንዴማ ግፉኝ የሚል ሰውነት ሁሉ እኮ አለ እኮ ድሮ ደረጃውን ጣጣጣጣ ብላ የምትወጣው አይደል አሁን ደረጃ አትወጣም ተሸክመ ነው ግን እንትኑን ይዛችሁ እንዱት በቃ አይሆንማ ለምን አንደኛ የቫይታሚን ዲ እጥረት አለ በጣም በርካቶች ለበርካታ አመታት የፀሐይ ብርሃን ብዙ አግኝቶ አያውቅም ሰውነታችን ቫይታሚን ዲ እጥረቱ ከመብዛቱ የተነሳ ጉልበታችሁ እዚህ መታጠፊያው ጉልበታችሁ ላይ ያለ ጉልበት ላይ
ስትራመዱ ካላችሁ አትጠራጠሩ፣ የቫይታሚን ዲ እጥረት ነው ያለው። በቃ እየተንቋቋን ነው አሁን። ለዚህ ነው ምግብና መድኃኒት በአንድ ላይ የያዘ ነው። አዘውትራችሁ መጠቀም አለባችሁ። ይሄን ሙሉ ቫይታሚኖችን ሙሉ ማዕድናቶችን ይዟል። ቅድም እንዳልኳችሁ ምግብ ቶሎ እነሱ ከመብላታችን በፊት እቺን አራት ፍሬ ቶሎ መውሰድ ነው። ስለዚህ ምግባችሁም መድኃኒታችሁም ነው። ስፓይሩሊና ዛሬ ጨረቃ ላይ 3 ወር 4 ወር ቆይተው የሚመጡት ይሄንን አዘውትሮ ስለሚመገቡ ነው። የአሜሪካ የጠፈር ተመራማሪዎች፣ የአውሮፓ የጠፈር ተመራማሪዎች፣ ናሳም ሆኑ ኢንሳ ኢሮፒያን ስፔስ ኤጀንሲስ በአንደኝነት ደረጃ በምግብነት የሚጠቀሙት ነው። ዛሬ የተፈጥሮ አደጋ ረሃብ በደረሰበት ውስጥ አንድን ሰው ቶሎ ለማዳን ሰውነቱን ቶሎ ለማዳን ይሄንን ነው የሚጠቀሙት። ስለዚህ እኛ የሚያስፈልገን ምግብ ነው። ምግባችን ደግሞ ይዛችሁ መጠቀም፣ ለቤተሰቦቻችሁ ሼር አድርጉ፣ አማክሩ። ከፈለጋችሁ ስለ ስፓይሩሊና ፋኦ፣ ፉድ አግሪካልቸራል ኦርጋናይዜሽን፣ ዩናይትድ ኔሽን፣ ዩኒሴፍ እነዚህ ሁሉ በአንደኝነት ደረጃ የሚጠቀሙት ፕሮዳክት ነው። አስደናቂ ፕሮዳክት ነው። ስለዚህ የት ይገኛል? በያላችሁበት ሀገር ይገኛል። እነዚህም ፕሮዳክቶች ለማግኘትና ለመጠቀም በውስጥ መስመር ስልክ ቁጥሬን ጽፍላችኋለሁ። ሃይ በሉኝ። +251 911 88 60 07 እስቲ ሁላችሁም ታፕ አድርጉት እስቲ ሁላችሁም። ኦኬ። ሌላው በመቀጠል እንግዲህ በጣም በርካቶች ከተቸገርንበት አንደኛው ደግሞ ምናልባት ለሰውነታችን አቋምና ሚዛን ወሳኝ የሚባለው ደግሞ አንጀት ነው። አሁን የአንጀታችን ጉዳይ እንደውም አንድ ልጅ አሁን ሰሞኑን ጨው በ2 ሊትር ውሃ ጠጡ እያለች ስትመክራችሁ ነበርና ያው አብዛኞቻችሁ ገዛዘናል ያላችሁኝም አላችሁና አዎ ያስቀዝናል። ጨው ሲባል ጨውን ግን ተጠንቀቁ ያለችው አመካከሯ ጥሩ ነው፣ ደስ ይላል። ዲቶክሲፊኬሽን፣ ቆሻሻን አውጡ። ኮለናችሁ ውስጥ የተጋደመው ቆሻሻ እንዳይመስላችሁ። አንድ ሰው በአማካኝ 20 ኪሎ ቆሻሻ ይዞ ይሄዳል። ቢያንስ የሰው ልጅ አንጀት በሜትር ሲለካ 7 ሜትር ነው። ይሄ 7 ሜትር ውስጥ ተጋድሞ ተኝቶ ያልተቀመጠ ያልተዘፈዘፈ ቆሻሻ የለም። ያ ቆሻሻ